ወዳለሁኝ አራተው እኔም በሳምንት 5 መከርከም በጣም ወዳለሁኝ ምንድነው ትላለክ ምንድነው ይሄ ሰው ዝም ብሎ የራሱ ጸባይ የለውም አንተን የሚያረገ ነገር የለም አንተ ኮፒ ትሆናለክ ከፊትህ ጋር የቆመው ሰውዬ የሱ መስታወት ትሆናለክ ዝም ብለክ ያለውን ደግመክ ታሳየዋለክ ግን አንተ ምርጫ ሲኖርክስ ለራስህ ፍቅር መስጠት ሲችል ግን እነሱ የሚወዱት ነገር እኔ ያልወደውም የማለት አቅሙ ይኖርሃል የዛኔ ደግሞ ማለት ነው ሟት ትሆናለክ አንተ በቀላሉ የማተው በቀላሉ አስወጥቶ የማይጣል ሰው ትሆናለክ አንተ ልዩ ትሆናለክ አንተ ገባህ ወንድሜ አሁን አንተ የሚመስልክ ምንድነው ኢቭን ሴቶችም ስታወራ እኔም እንደዛ ነበርኩኝ የሆነች ሴት ማለት ነው እሷ ከወደድኳት እኔ ከወደድኳት እንድትወደኝ የፈለገችው ነገር አረግላታለሁ በጣም ጥሩ ሰው ሆንላታለሁ ይህ ነገር ወዳለው ካለች እኔም ወዳለሁኝ ያ ነገር ወዳለው ካለች እኔም ወዳለሁኝ አሁን ግን ራሴን ማፍቀር ስማር ምንድነው የሆንኩት እኔም ማልወደው ነገር እሷ የምትወደው ካለ አልወደውም I don't like it ወደዛ እንሂድ ማይመቸኝ ከሆነ አይመቸኝም ሶሪ እዛ ቦታ መሄድ አልፈልግም ደስ አይለኝም ውስጤ ደስ አይለኝም እቺ ሴት ካልወደደች ምንድነው የሚሆነው ሌላ ሴት ትመጣለች እንደዚህ አይነት አስተሳሰብ ይኖርሃል ወንዶችም ቢሆኑ ማለት ነው ጓደኞችህ ና ወደዚህ እንሂድ ሲሉክ አይ ወደዛ ቦታ መሄድ አልፈልግም አንተ ምንድነው ደባሪ ምንድነው የሆንከው እንደዚህ የሆንከው ኧረ በእናትህና አልፈልግም ከዛ you become a cool person እንደዚህ አይነት ወንድ እንድትሆን ነው የምፈልገው ወንድሜ ይገባኛል ወደዚህ ደረጃ ለመድረስ ብዙ ስራዎች መስራት አለብክ እነዚህ ስራዎች ደግሞ ማለት ነው ከመጀመሪያው ጀምሮ ለምንድነው አንተ ለራስክ ፍቅር የሌለክ ማጥናት ይኖርብሃል ጆርናል ማድረግ ይኖርብሃል መጻፍ ይኖርብሃል ወንድም አለም ጧት ተነሳና ማለት ነው ስለ ራስክ ጻፍ ስለ ህይወትክ ጻፍ የጎዱ ሰዎች ካሉ እነሱ ስማቸው ጻፋቸውና ከዛ ምን አድርገው ነው የጎዱክ እንዴት አድርገው ነው የጎዱክ ምን እንዲሰማህ ነው ያደረጉ ኢቭን ቤተሰቦችክም የጎዱ ካሉ ፍቅር ሳይሰጡ ከቀሩ እነዚህ ነገሮች ጻፋቸው ወንድሜ ምክንያቱም አንተ መውደድ እንድትለምን ያደረገህ እነዚህ ነገሮች ናቸው ፍቅር ያልሰጠ ሰው አለ ከልጅነትህ ጀምሮ ያሳየህ ማለት ነው የሚፈልጉት ነገር ካላረክላቸው አንተ መፈቀር እንደማይገባክ ያሳምኑ ሰዎች አሉ መምህራኖች ቤተሰቦችክ እነዚህ ሰዎች አንተ አድገህ ይህ ጸባይክ ነው እንግዲህ ወደ ዓለም እየወሰድክ ያለው አሁን ወደ መታገኛቸው በቀን ሰዎች ማለት ነው የሚፈልጉት ነገር ካላረክ አንተ መፈቀር እንደማትችል ወይም ደግሞ መቀጣት እንዳለብክ ስለተማር ከልጅነትህ ከቤተሰቦችህ ከመምህራኖችህ አሁንም እሱን ጸባይ እየኖርከው ነው ማለት ነው ስለዚህ ኖ ማለት ተማር ወንድሜ የማትፈልገው ነገር ካለ አልፈልግም ማለት አቅሙ ይኖርክ የዛኔ ታየዋለክ በጣም ብዙ ሰዎች ይወዱሃል በጣም ብዙ ሰዎች ይጠሉሃል በጣም ጥቂት ሰዎች ደግሞ ካንተ ፍቅር ይዛቸዋል እቺ ሴት ካንተ ፍቅር ከያዛት ከትክክለኛው ማንነት